ዛሬ ስለ አንድ ውጤታማ የሚያደርግ የጥናት ዘዴ ወይም የአጠናን ዘዴ ልነግራችሁ ወደድኩኝ። ብዙ ተማሪዎች ያጠናሉ፣ ይሰራሉ፣ ይለፋሉ፣ ነገር ግን ውጤታቸው እንደሚጠብቁት አይሆንም ወይም ደግሞ ይወርድባቸዋል። ይህንን ለማሻሻል ይህን ቪዲዮ ይመልከቱ። ሰብስክራይብ በማድረግ ቤተሰብነታችሁን ያሳዩን። ላይኳንም እንዳትረሱ። ብዙ ምሁራን የተማሪዎችን የጥናት ችግር ለማቃለል በተለያዩ አቅጣጫዎች ምርምር አካሂደው የጥናት ማቀላጠፊያ ዘዴዎችን ጠቁመዋል። ከነዚህም ዘዴዎች አንዱ በብዙ ተማሪዎች ዘንድ ተሞክሮ በጠቃሚነቱ ተቀባይነት አግኝቷል። ይህም ዘዴ በእንግሊዝኛው አጠራር SQCR የሚል ስያሜ ተሰጥቶታል። SQCR ሲዘረዘር ሰርቬይ፣ ገረፍ ማድረግ፣ መቃኘት፣ ኩዌስችን ወይም መጠየቅ፣ ሪድ ማንበብ፣ ሪሳይት በቃል ማውጣት፣ ሪቪው መከለስ ይሆናል። አንደኛ ገረፍ ማድረግ ወይም መቃኘት። ገረፍ ማድረግ ወይም መቃኘት አንድን የትምህርት አይነት በዝርዝርና በጥልቀት ለማጥናት ከመነሳት በፊት በቅድሚያ ከአጠቃላይ ይዘቱ ጋር መታወቅ ማለት ነው። ለምሳሌ የመማሪያ መጽሐፍትን ይዘት በአጭር ጊዜ ውስጥ ለመረዳት የሚረዱ ብዙ መንገዶች አሉ። መጀመሪያ ማውጫው ላይ ያሉትን ርዕሶች ማየት፣ መጽሐፉ ለምን እንደተጻፈ ስለምን እንደሆነ ማንበብ ማለት ነው። በየምዕራፉ ስር ያሉ በየንዑስ ምዕራፎች ወይም በየንዑስ ክፍሎች ያሉትን አጠቃላይ ሀሳቦችን ከላይ ማየት፣ እንዲሁም ስዕላዊ መግለጫዎችን፣ የተለያዩ ቴብሎችን ማየት በአጭር ጊዜ ከመጽሐፍ ጋር እንድንቀራረብ ያደርገናል። ሁለተኛ መጠየቅ። በትምህርት ዓለም ተገቢ የሆኑ ጥያቄዎችን መጠየቅን ማወቅ ከፍ ያለ ጥቅም አለው። ሰዎች ከሚያቀርቡት ጥያቄ የሚያገኙት መልስ ንባብንና የቃል ጥናት ከሚሰጠው የበለጠ ትምህርት እንዲቀስሙ ያደርጋቸዋል። እንዲሁም በዚህ መንገድ የሚገኙ እውቀቶች ለረጅም ጊዜ በአእምሮአችን ውስጥ ተቀርጾ የመቆየት አቅም አላቸው። ለምሳሌ አንድን ርዕስ ወይም አንድን ምዕራፍ በምታነቡበት ጊዜ ያ ርዕስ ለምን አስፈለገ፣ ምንድን ነው የሚጠቅመኝ፣ ለምንድን ነው መማረው፣ ለምንድን ነው ማነበው፣ በምታነቡበት ጊዜ ደግሞ በእያንዳንዱ ርዕስ ስር ለምን ሆነ፣ እንዴት ሆነ፣ ምን ማለት ነው የሚሉ ጥያቄዎችን በመጠየቅ ማዳበር ትችላላችሁ። ሶስተኛ ማንበብ ጥናትን ያቀላጥፋሉ ከተባሉ 5ቱ ቃላት ወይም ደግሞ SQCR የመጀመሪያ አይደለም፣ ሶስተኛ ነው። ምክንያቱም ማንበብ ማለት በእያንዳንዱ ርዕስ ስር ያለውን ነገር ዋናውን ሀሳብ ለማግኘት የሚደረግ ስራ ነው። ስለዚህ መጀመሪያ ከላይ ያለውን ነገር ካወቅን ወደ ውስጥ ለመግባት ይቀለናል ማለት ነው። በምታነቡበት ጊዜ ድምጽ ባልተረበሸበት ሁኔታ በደንብ ቁጭ ብላችሁ ፎከስ አድርጋችሁ ማንበብ ትችላላችሁ። አራተኛ በቃል ማውጣት ማለት የተማሩትን ወይም ያነበቡትን ነገር በራሳችሁ መንገድ መግለጽ። PDF ከሆነ PDFን ዘግታችሁ፣ መጽሐፍ ከሆነ መጽሐፉን ዘግታችሁ ለራሳችሁ በሚመቻችሁ መንገድ እንደዚህ ነው፣ እንደዚህ ሲሆን እንደዚህ ይሆናል እያላችሁ መግለጽ ማለት ነው። ይሄ ጥቅሙ ምንድነው? የተማረውን ወይም ያነበብነውን ነገር በአእምሯችን ውስጥ ለረጅም ጊዜ ተቀርጾ እንዲቀመጥ ያደርጋል። አምስተኛ ክለሳ። አንድን የትምህርት አይነት ካነበብን በኋላ እያንዳንዱን ነገር አራቱን ከዚህ በፊት ያልኳቸውን ነገሮች ካደረግን በኋላ አምስተኛው ላይ ስንከልስ ዋና ነገሮችን PDF ከሆነ PDFን ከፍተን፣ ፓወርፖይንት ከሆነ ፓወርፖይንቱን ከፍተን እያንዳንዱ ዋና ነገር ከላይ ያየን እነዚህ ዋናዎቹ ናቸው፣ እነዚህን ይዣለሁ፣ እነዚህን አላስኩም ብለን በደንብ ከልሰን አእምሯችን ውስጥ እንዲቀመጥ የምናደርግበት ነው። የዛሬም በዚህ አበቃው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ እና ሼር፣ ኮሜንት ማድረጋችሁን አትርሱ። እናመሰግናለን።